ዛሬ የአንደኛ ዓመትን ምክንያት በማድረግ በርካታ ሰዎች እዚህ ጋር ስለሚናገሩ በሐሳብ ዙሪያ ስለመወያየት ስለተገኛችሁ እንኳን ደስ ያላችሁ። በልባችሁ ውስጥ ምን መሻታል? አንኳር ከሆነ ማነታችን ረቂቅ ወደ ሆነ ማነታችን የምናደርገው ጉዞ ነው። ቅድሚያ ህይወታቸውን አድርገው እንዲህ ቁጭ ብለው እየተማማሩ ዓመት ሙሉ መሄድ እጅግ በጣም ትልቅ ከፍታ ነውና ለኛ እዚህ ውስጥ ላደግን ሰዎች ሁሉ በእውነት ምስጋና ይገባናልና ሞቅ አድርጋችሁ ለራሳችሁ በነፍሳችን ተለያይተን በፊዚክስ እና በኬሚስትሪ በባዮሎጂ እና በምናምን ብቻ የዓለምን ችግር ለመፍታት አንደኛ ሆነናል። የራሳችንን ችግሮቹን አሯሩጠን ለመያዝ ወይስ ደግሞ ከችግሮቹ ለመሸሽ ነው መሰለኝ። ሳትለምዱ መውጣት ካለበዳችሁ ተንግሩቱ የማይለምደው ምንም ነገር ደግሞ እንችላለን ካለ እንችላለን። ቢ ስፔሲፊክ ካልሆነ ኃይሌን ስናይ ሩጫ አምሮን፣ ቴዲን ስናይ ዘፈን አምሮን፣ ጦርነት ስናይ ክላሽ አምሮን የትም አንደርስ። what do you want to serve? ምንድነው የአንተ ጥሪ? የሰው ልጅ እንዴት አለ ፍቅር ሊኖር ይችላል? ሰው ልጅ ግን ከራሱ ጋር ከህይወት ጋር ፍቅር መውደድ ሲጀምር ወይም ደግሞ ከራሱ ጋር በጣም ትልቅ ግንኙነት ሲኖረው ህይወት እሱ ላይ ሳይሆን ህይወት ለእሱ ትሆናለች። እያንዳንዳችን በዚህ ደረጃ የምንኖር ከሆነ ላንደርስበት የምንችለው ምንም ነገር የለም። ገና አሁንም እንለወጣለን። ገና እግዚአብሔር ይመስገን። እና ክቡራትና ክቡራን ዛሬ እናንተንም ሳያችሁ አንድ የሚታየኝ ነገር አለ። ምን ሰርቪስ ሬንደር አድርጋችሁ ምን ልታገኙ ነው? ዛሬ በቤት ግቡና ግድግዳ ላይ መኝታ ቤት ላይ ማለት ነው ብትፈልጉ ጻፉ፣ በቀለምም ጨምሮ። ግድግዳው እንዳይበላሽ ብዙ ሰው ይጠነቀቃል። ሰውየው ግን ተበላሽቷል።